ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬው ቱቶሪያላችን ስኬለር ወይንም ኢነር ወይም ዶት ፕሮዳክትን እናያለን። ኤክሰርሳይዝ 5.8ን እና ኤክሰርሳይዝ 5.9ን አብረን እየሰራን ቀጥታ ወደ ጥያቄዎቹ። ኤክሰርሳይዝ 5.8 question number 1 let u and v be two vectors with magnitude u equal to 4 and magnitude v equal to 2 and the angle theta equal to 45 degree. Then find the dot product. Solution. Magnitude of u ተሰጥቶናል 4 ነው ተብለናል። magnitude of v 2 ነው ተብለናል። አንግሉ ቴታ 45 ዲግሪ ነው። የዩን እና የቪን ዶት ፕሮዳክት መፈለግ ነው። ዩ ዶት ቪ ማለት ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ ነው። ቁጥሩን ማስገባት ነው። ከዚህ በኋላ ማግኒቲዩድ ኦፍ ዩ 4 አለን፣ ማግኒቲዩድ ኦፍ ቪ 2 አለን። አንግሉ 45 ነው። ስለዚህ ኮስ 45 እንላለን። ይህን ስናበዛ 4 ጊዜ 2 8 ነው። ኮስ 45 ስኩዌር ሩት ኦፍ 2 ኦቨር 2 ነው። 8 ሲባዛ ስኩዌር ሩት ኦፍ 2 ኦቨር 2 ማለት 8 በ2 4 ይሆናል። 2 በ2 1 ይሆናል። ዩ ዶት ቪ ማለት 4 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። እዚህ ጋር እንደምናየው የሁለት ቬክተሮች ዶት ፕሮዳክት የሚመጣው ነምበር ወይንም ቁጥር ነው ማለት ነው። ቬክተር አይደለም። በአይጄኬ የሚገለጽ ቬክተር አይደለም ማለት ነው። Question number 2 let u and v be two vectors with magnitude u 7 and magnitude of v 3 and the angle theta equal to pi over 2. Find their dot product. Solution. magnitude of u አለን 7 ነው። magnitude of v አለን 3 ነው። angle theta አለን pi over 2 ነው። u dot v ማለት magnitude of u times magnitude of v times cos theta ነው። ቁጥሩን ማስገባት ነው የሚሆነው። ከዚህ በኋላ ቁጥሩን ስናስገባ magnitude of u 7 ነው። magnitude of v 3 ነው። አንግሉ pi over 2 ነው። 7 ሲባዛ 3 21 ነው። cos pi over 2 0 ነው። 21 ሲባዛ በ0 ማለት 0 ነው። እዚህ ጋር እንደምናየው u dot v ማለት 0 ነው ማለት ነው የሚሆነው። በሁለቱ መካከል ያለው አንግል 90 ዲግሪ ከሆነ ዶት ፕሮዳክታቸው 0 ነው ማለት ነው። ኮስ 90 0 ስለሚሆን Question number 3 find the dot product of vectors u and v when a u is equal to 2 0 and v is equal to 4 0. Solution. እዚህ የተሰጠን በኮኦርዲኔት ፖይንት ነው። ዩ 2 እና 0 ነው። የኤክስ ቫልዩ 2 ነው። የዋይ ቫልዩ 0 ነው። ቪ ደግሞ የኤክስ ቫልዩ 4 ነው። የዋይ ቫልዩ 0 ነው። እንደዚህ በኮኦርዲኔት ሲሰጠን ዶት ፕሮዳክታቸው የሚሆነው የዩን የኤክስ ኮምፖነንት በቪ የኤክስ ኮምፖነንት ማባዛት ነው። ሲደመር እናደርግና የዩን የዋይ ኮምፖነንት በቪ የዋይ ኮምፖነንት ማባዛት ነው የሚሆነው። እና በዛ 2 ታይምስ 4 ፕላስ 0 ታይምስ 0 ነው የሚሆነው 0 ማለት ነው። 2 ጊዜ 4 8 ሲደመር 0 8 ነው የሚሆነው። ዩ ዶት ቪ ማለት 8 ነው ማለት ነው የሚሆነው። ቢ ዩ 0 እና 3 ነው። ኤንድ ቪ ደግሞ 2 ስኩዌር ሩት ኦፍ 3 እና 2 ነው። ሶሉሽን እዚህ ጋር የተሰጠን በኮኦርዲኔት ፖይንት ነው። እዚህ የሚሆነው ዩ ዶት ቪ ማለት 0 ሲባዛ 2 ራዲካል 3 ሲደመር 3 ታይምስ 2 ይሆናል ማለት ነው። 0 ሲባዛ 2 ራዲካል 3 0 ነው። ሲደመር እንልና 3 ታይምስ 2 6 ነው። 0 ፕላስ 6 ማለት 6 ነው። ዩ ዶት ቪ 6 ነው ማለት ነው። ኤክሰርሳይዝ 5.9 የመጀመሪያ ጥያቄ find the dot product of the following vectors a u 4i plus 2j and b
3i ማይነስ 5j። ሶሉሽን ዶት ፕሮዳክት ላይ ደግሞ i ዶት i ከሆነ 1 ነው፣ j ዶት ጄም 1 ነው፣ k ዶት ኬም 1 ነው። ግን i ዶት j ወይንም j ዶት i ከሆነ 0 ነው። i ዶት k ወይንም k ዶት i 0 ነው። j ዶት k ወይንም ደግሞ k ዶት j 0 ነው የሚሆነው ማለት ነው። ስለዚህ u ዶት v ማለት 4i ፕላስ 2j ዶት 3i ማይነስ 5j ነው የሚሆነው። በዲስትሪቢዩቲቭ ፕሮፐርቲ ይሄንን ብንበትነው ማለት 4i ዶት 3i ፕላስ 4i ዶት ኔጌቲቭ 5j ፕላስ 2j ዶት 3i ፕላስ 2j ዶት ኔጌቲቭ 5j ይሆናል ማለት ነው። 4i ዶት 3i ማለት i ዶት i 1 ስለሚሆን 4 ጊዜ 3 12 ይመጣል። 4i ዶት ኔጌቲቭ 5j ማለት i ዶት j ነው የሚሆነው 0 ስለሚሆን 4i ዶት ኔጌቲቭ 5j 0 ነው የሚሆነው ማለት ነው። 2j ዶት 3i ማለት j ዶት i ስለሚሆን እዚህ ጋር j ዶት i 0 ስለሆነ 2j ዶት 3i ይጠፋል 0 ነው የሚሆነው ማለት ነው። ሲደመር 2j ዶት ኔጌቲቭ 5j j ዶት j ስለሚሆን እዚህ ጋር 1 ነው የሚሆነው ማለት ነው። 2 ታይምስ ኔጌቲቭ 5 ኔጌቲቭ 10 ይመጣል። 12 ሲቀነስ 10 ይሆናል ማለት ነው። 12 ሲቀነስ 10 2 ነው። u ዶት v ማለት 2 ነው ማለት ነው። የቬክተሮች ዶት ፕሮዳክት ሪዛልቱ ቁጥር ነው፣ ነምበር ነው የሚመጣው እንጂ ቬክተር አይደለም። ስለዚህ የምናደርገው በቀላሉ 4i እና 3i እናበዛለን። ስናበዛ ግን i እና i 1 ስለሚሆን 4 ሲባዛ 3 እናረጋለን። ሲደመር እናረግና 2j እና ኔጌቲቭ 5j ነው። j እና j ዶት ፕሮዳክታቸው 1 ስለሆነ ሁለትም በኔጌቲቭ 5 እናበዛና ኔጌቲቭ 10 12 ሲቀነስ 10 ይሆናል 2። በቀላሉ በዚህም መንገድ መስራት ትችላላችሁ። ቢ u እኩል ይሆናል ኔጌቲቭ i ሲደመር 2j and v እኩል ይሆናል 7i ፕላስ 4j። ሶሉሽን u ዶት v ማለት ኔጌቲቭ 2 ታይምስ 7 ፕላስ 2 ታይምስ 4 ነው የሚሆነው። ኔጌቲቭ 2 ታይምስ 7 ኔጌቲቭ 14 ነው። 2 ታይምስ 4 8 ነው። ኔጌቲቭ 14 ፕላስ 8 ማለት ኔጌቲቭ 6 ነው። u ዶት v ማለት ኔጌቲቭ 6 ነው። በቬክተር ሲሰጠን ዶት ፕሮዳክታቸው የሚሆነው የኤክስን ኮምፖነንት ማባዛት ሲደመር አድርገን የዋይን ኮምፖነንት ማባዛት ነው። ሁለተኛ ጥያቄ find the cosine of the angle formed by the following two vectors a u 4i plus 3j and v 4i minus 3j። ሶሉሽን ኮሳይን አንግሉን ለማግኘት u ዶት v መፈለግ አለብን። በተጨማሪ ደግሞ የሁለቱንም ማግኒቲዩድ መፈለግ አለብን። ማግኒቲዩድ ኦፍ u ማለት u x ኮምፖነንቱ 4 ነው 4 ስኩዌር ሲደመር የy ኮምፖነንቱ 3 ነው 3 ስኩዌር 4 ስኩዌር 16 ነው 3 ስኩዌር 9 ነው 16 ሲደመር 9 25 ነው። ስኩዌር ሩት ኦፍ 25 ማለት 5 ነው። ማግኒቲዩድ ኦፍ u ማለት 5 ነው ማለት ነው። ማግኒቲዩድ ኦፍ v ማለት ደግሞ ስኩዌር ሩት ኦፍ የኤክስ ኮምፖነንቱ 4 ነው 4 ስኩዌር ፕላስ የዋይ ኮምፖነንቱ ኔጌቲቭ 3 ነው ኔጌቲቭ 3 ስኩዌር ነው የሚሆነው። 4 ስኩዌር 16 ነው ኔጌቲቭ 3 ስኩዌር 9 ነው 16 ሲደመር 9 25 ነው። ስኩዌር ሩት ኦፍ 25 ማለት 5 ነው የሚሆነው ማለት ነው። ማግኒቲዩድ ኦፍ ዩ ማግኒቲዩድ ኦፍ ቪ 5 ነው ማለት ነው። አንደኛው የዶት ፎርሙላ ይሄ ነው። ዩ ዶት ቪ ማለት የኤክስ ኮምፖነንቶቹን ማባዛት ሲደመር እናደርግና የዋይ ኮምፖነንቶቹን ማባዛት ነው የሚሆነው። ዩ ዶት ቪ ማለት 4 ታይምስ 4 ፕላስ እናደርግና 3 ታይምስ ኔጌቲቭ 3 ነው የሚሆነው። 4 ታይምስ 4 16 ነው። 3 ታይምስ ኔጌቲቭ 3 ኔጌቲቭ 9 ይመጣል። 16 ማይነስ 9 7 ይመጣል ማለት ነው። ዩ ዶት ቪ ማለት 7 ነው ማለት ነው። ሌላኛው የዶት ፎርሙላ ዩ ዶት ቪ ማለት ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ ነው። ዶት ፕሮዳክቱን አግኝተናል።
የዩንም የቪንም ማግኒቲዩድ አግኝተናል። ኮስቴታን መፈለግ እንችላለን ማለት ነው። ኮስቴታን ስለሆነ የምንፈልገው በሁለቱም ሳይድ በሌፍትም በራይትም በማግኒቲዩድ ኦፍ ዩ ታይምስ በማግኒቲዩድ ኦፍ ቪ ብናካፍል ራይት ሳይድ ላይ ያለው ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ይጠፋል። ኮስቴታ ብቻ ይቀራል። ኮስቴታ ማለት ዩ ዶት ቪ ሲካፈል ለማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ነው የሚሆነው። ማግኒቲዩዳቸውንም ዶቱንም አግኝተናል። ማስገባት ነው የሚሆነው። ዩ ዶት ቪ ማለት 7 ነው። ማግኒቲዩድ ኦፍ ዩ 5 ነው። ማግኒቲዩድ ኦፍ ቪም 5 ነው። 7 ሲካፈል 5 ታይምስ 5 25 ነው። ኮስቴታ ማለት 7/25 ይመጣል ማለት ነው። ቢ ዩ ኔጌቲቭ 2i ፕላስ 3j ነው። ኤንድ ቪ ደግሞ 3i ፕላስ 2j ነው። ሶሉሽን ማግኒቲዩድ ኦፍ ዩ ማግኒቲዩድ ኦፍ ቪ ስኩዌር ሩት ኦፍ 13 ይሆናል። ዩ ዶት ቪ ማለት ኔጌቲቭ 2 ታይምስ 3 ፕላስ 3 ታይምስ 2 ነው የሚሆነው። ኔጌቲቭ 2 ታይምስ 3 6 ይመጣል። 3 ታይምስ 2 6 ይመጣል። ኔጌቲቭ 6 ፕላስ 6 0 ነው። ዩ ዶት ቪ 0 ነው ማለት ነው። ዩ ዶት ቪ ማለት ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ኮስቴታ ነው። ከዚህ ኮስቴታ ማለት ዩ ዶት ቪ ሲካፈል ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ነው የሚሆነው። ዩ ዶት ቪ 0 አግኝተናል። ማግኒቲዩድ ኦፍ ዩ ስኩዌር ሩት ኦፍ 13 ነው። ማግኒቲዩድ ኦፍ ቪም ስኩዌር ሩት ኦፍ 13 ነው። 0 ዲቫይደድ ባይ ኤኒ ነምበር 0 ነው የሚሆነው። ኮስቴታ ማለት 0 ነው ማለት ነው። ኩዌሽን ነምበር 3 ሌት ዩ ኢኳል ቱ 1 ኔጌቲቭ 1 v equal to 1 1 and w equal to negative 2 3. Find the cosines of the angle between a u and v. u ማለት 1 እና ኔጌቲቭ 1 ነው። v ማለት ደግሞ 1 እና 1 ነው። በኮኦርዲኔት ፖይንት ነው የተሰጠን። ሶሉሽን ማግኒቲዩድ ስንፈልግ ስኩዌር ሩት አድርገን የኤክስ ኮምፖነንቱን ስኩዌር ሲደመር የዋይ ኮምፖነንቱን ስኩዌር ነው የምናደርገው። ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ 1 ስኩዌር ፕላስ ኔጌቲቭ 1 ስኩዌር ይሆናል። አንድ ስኩዌር 1 ነው። ኔጌቲቭ 1 ስኩዌር ሲሆን 1 ነው። 1 ሲደመር 1 2። ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ 2 ነው የሚሆነው። ማግኒቲዩድ ኦፍ ቪ ማለት ስኩዌር ሩት ኦፍ 1 ስኩዌር ፕላስ 1 ስኩዌር ነው የሚሆነው። ይሄም ስኩዌር ሩት ኦፍ 2 ነው የሚሆነው። ዩ ዶት ቪ ማለት 1 ሲባዛ 1 ሲደመር እናረግና ኔጌቲቭ 1 ሲባዛ በ1 ነው የሚሆነው። 1 ሲባዛ 1 1 ነው። ኔጌቲቭ 1 ሲባዛ 1 ኔጌቲቭ 1 ነው። 1 ሲቀነስ 1 ይሆናል ማለት ነው። 0 ነው የሚሆነው። ዩ ዶት ቪ ማለት 0 ነው ማለት ነው። ዩ ዶት ቪ ማለት ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ኮስቴታ ነው። ከዚህ ኮስቴታ ማለት ዩ ዶት ቪ ሲካፈል ለማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ነው የሚሆነው። ዩ ዶት ቪ 0 ነው። ማግኒቲዩድ ኦፍ ዩ ስኩዌር ሩት ኦፍ 2 ነው። ማግኒቲዩድ ኦፍ ቪ ስኩዌር ሩት ኦፍ 2 ነው። 0ን ለማንኛውም ቁጥር ብናካፍለው 0 ነው የሚሆነው። ኮስቴታ ማለት 0 ነው ማለት ነው። ቢ ቪ ኤንድ ደብሊው ቪ ኢኳል ቱ 1 1 ኤንድ ደብሊው ኢኳል ቱ ኔጌቲቭ 2 3። የቪ ማግኒቲዩድ ማለት ስኩዌር ሩት ኦፍ 1 ስኩዌር ፕላስ 1 ስኩዌር ነው የሚሆነው። ስኩዌር ሩት ኦፍ 2 ነው የሚሆነው። ማግኒቲዩድ ኦፍ ደብሊው ማለት ስኩዌር ሩት ኦፍ ኔጌቲቭ 2 ስኩዌር ፕላስ 3 ስኩዌር ነው የሚሆነው። ኔጌቲቭ 2 ስኩዌር 4 ነው። 3 ስኩዌር 9 ነው። 4 ሲደመር 9 13 ነው። ማግኒቲዩድ ኦፍ ደብሊው ማለት ስኩዌር ሩት ኦፍ 13 ነው የሚሆነው ማለት ነው። ቪ ዶት ደብሊው ማለት 1 ታይምስ ኔጌቲቭ 2 ፕላስ 1 ታይምስ 3 ነው የሚሆነው። 1 ታይምስ ኔጌቲቭ 2 ኔጌቲቭ 2 ይመጣል። 1 ታይምስ 3 3 ነው። ኔጌቲቭ 2 ፕላስ 3 ፖዚቲቭ 1 ነው የሚመጣው። ቪ ዶት ደብሊው 1 ይመጣል ማለት ነው። ቪ ዶት ደብሊው ማለት ማግኒቲዩድ ኦፍ ቪ ታይምስ ማግኒቲዩድ ኦፍ ደብሊው ኮስቴታ ነው የሚሆነው። ከዚህ ኮስቴታ ማለት ቪ ዶት ደብሊው ሲካፈል ለማግኒቲዩድ ኦፍ ቪ ታይምስ ማግኒቲዩድ ኦፍ ደብሊው ነው የሚሆነው። በተካካት ነው የሚሆነው። ቪ ዶት ደብሊው 1 ነው። ማግኒቲዩድ ኦፍ ቪ
ስኩዌር ሩት ኦፍ 2 ነው። ማግኒቲዩድ ኦፍ ደብሊው ስኩዌር ሩት ኦፍ 13 ነው። ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 13 ደግሞ ስኩዌር ሩት ኦፍ 26 ነው የሚሆነው። ኮስ ቴታ ማለት 1 ኦቨር ስኩዌር ሩት ኦፍ 26 ወይንም ደግሞ ኮስ ቴታ ማለት ስኩዌር ሩት ኦፍ 26 ኦቨር 26 ይመጣል ማለት ነው። ሲ ዩ ኤንድ ደብሊው ዩ 1 እና ኔጌቲቭ 1 ነው። ደብሊው ኔጌቲቭ 2 እና 3 ነው። ሶሉሽን ማግኒቲዩድ ኦፍ ዩ ኤ ላይ አግኝተናል፣ ስኩዌር ሩት ኦፍ 2 ነው። ማግኒቲዩድ ኦፍ ደብሊው ቢ ላይ አግኝተነዋል፣ ስኩዌር ሩት ኦፍ 13 ነው። ዩ ዶት ደብሊው ማለት 1 ሲባዛ በኔጌቲቭ 2 ሲደመር ኔጌቲቭ 1 ሲባዛ በ3 ነው የሚሆነው። 1 ሲባዛ ኔጌቲቭ 2 ኔጌቲቭ 2 ይመጣል። ሲደመር ኔጌቲቭ 1 ሲባዛ በ3 ኔጌቲቭ 3 ነው የሚመጣው። ኔጌቲቭ 2 ሲደመር ኔጌቲቭ 3 ነው የሚሆነው። ኔጌቲቭ 5 ይመጣል። ዩ ዶት ደብሊው ማለት ኔጌቲቭ 5 ነው ማለት ነው። ዩ ዶት ደብሊው ማለት ደግሞ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ደብሊው ኮስ ቴታ ነው የሚሆነው። ከዚህ ኮስ ቴታ ማለት ዩ ዶት ደብሊው ሲካፈል ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ደብሊው ነው የሚሆነው። ቁጥሩን መተካካት ነው። ዩ ዶት ደብሊው ማለት ኔጌቲቭ 5 ነው። ማግኒቲዩድ ኦፍ ዩ ስኩዌር ሩት ኦፍ 2 ነው። ማግኒቲዩድ ኦፍ ደብሊው ስኩዌር ሩት ኦፍ 13 ነው። ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 13 ስኩዌር ሩት ኦፍ 26 ነው የሚመጣው። ኮስ ቴታ ማለት ኔጌቲቭ 5 ኦቨር ስኩዌር ሩት ኦፍ 26 ይመጣል ማለት ነው። ይሄ ማለት ደግሞ ኮስ ቴታ ማለት ኔጌቲቭ 5 ስኩዌር ሩት ኦፍ 26 ኦቨር 26 ነው ማለት ነው የሚሆነው። አራተኛ ጥያቄ ሳይ ዌዘር the vectors are orthogonal, parallel or neither. A u negative 5 3 v 6 negative 8. ሶሉሽን u dot v ማለት ኔጌቲቭ 5 ታይምስ 6 ፕላስ 3 ታይምስ ኔጌቲቭ 8 ነው። ኔጌቲቭ 5 ታይምስ 6 ኔጌቲቭ 30 ፕላስ 3 ታይምስ ኔጌቲቭ 8 ኔጌቲቭ 24 ነው የሚሆነው። ኔጌቲቭ 30 ፕላስ ኔጌቲቭ 24 ማለት ኔጌቲቭ 54 ነው የሚሆነው። ዩ ዶት ቪው ኔጌቲቭ 54 ነው የመጣው። ኔጌቲቭ 54 ማለት ዲፈረንት ፍሮም 0 ነው። ይሄ የሚያመለክተው ዩ ዶት ቪ ኦርቶጎናል አይደሉም። ዩ ዶት ቪ 0 ቢመጣ ኖሮ ኦርቶጎናል ነበር የሚሆነው። ይሄ ግን ዲፈረንት ፍሮም 0 ስለሆነ ኔጌቲቭ 54 ስለሆነ የመጣው ኦርቶጎናል አይደለም ማለት ነው። ኦርቶጎናል መሆኑን የምናመለክተው ዶት ፕሮዳክታቸው 0 ከሆነ ኦርቶጎናል ናቸው። ፓራላል መሆናቸው ደግሞ ዩ ዶት ቪ እኩል ይሆናል ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ከሆነ ፓራላል ሆነው ዘ ሴም ዳይሬክሽን ነው የሚሆኑት። ዩ ዶት ቪ ከኔጌቲቭ ኦፍ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ጋር ከሆነ ደግሞ ሁለቱ ቬክተሮች ፓራላል ናቸው ግን ኦፖዚት ዳይሬክሽን ነው የሚሆኑት ማለት ነው። ማግኒቲዩድ ኦፍ ዩ ስኩዌር ሩት ኦፍ ኔጌቲቭ 5 ስኩዌር ፕላስ 3 ስኩዌር ነው የሚሆነው። ኔጌቲቭ 5 ስኩዌር 25 ነው። 3 ስኩዌር 9 ነው። 25 ፕላስ 9 ማለት 34 ነው። ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ 34 ነው። ማግኒቲዩድ ኦፍ ቪ ማለት ስኩዌር ሩት ኦፍ 6 ስኩዌር ፕላስ ኔጌቲቭ 8 ስኩዌር ነው የሚሆነው። 6 ስኩዌር 36 ይመጣል። ኔጌቲቭ 8 ስኩዌር 64 ነው። 36 ፕላስ 64 100 ነው። ስኩዌር ሩት ኦፍ 100 10 ነው። ማግኒቲዩድ ኦፍ ቪ ማለት 10 ነው ማለት ነው። ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ማለት ማግኒቲዩድ ኦፍ ዩ ስኩዌር ሩት ኦፍ 34 ነው። ማግኒቲዩድ ኦፍ ቪ 10 ነው። ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ማለት 10 ስኩዌር ሩት ኦፍ 34 ነው። ዩ ዶት ቪ ኔጌቲቭ 54 ነበር ያገኘ ነው። ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ማለት ደግሞ 10 ስኩዌር ሩት ኦፍ 34 ነው። ሁለቱ እኩል አይደሉም። ዩ ዶት ቪ እና ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ እኩል አይደሉም ማለት ነው። ዩ ዶት ቪ እና ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ እኩል ካልሆኑ ፓራላል አይደሉም ማለት ነው። ኦርቶጎናልም አይደሉም ፓራላልም አይደሉም ማለት ነው እነዚህ ሁለቱ ቬክተሮች።
ቢ ዩ 4 እና 6 ነው። ቪ ኔጌቲቭ 3 እና 2 ነው። ሶሉሽን ዩ ዶት ቪ ማለት 4 ታይምስ ኔጌቲቭ 3 ፕላስ 6 ታይምስ 2 ነው የሚሆነው። 4 ታይምስ ኔጌቲቭ 3 ኔጌቲቭ 12 ይመጣል። 6 ታይምስ 2 12 ነው። ኔጌቲቭ 12 ፕላስ 12 ማለት 0 ነው የሚሆነው። ዩ ዶት ቪ 0 ነው። ዩ ዶት ቪ 0 ነው ማለት እነዚህ ሁለቱ ቬክተሮች ኦርቶጎናል ናቸው ማለት ነው። ዩ ኔጌቲቭ 1 እና 1/2 ቪ ደግሞ 3 እና 6 ነው። ሶሉሽን ዩ ዶት ቪ ማለት ኔጌቲቭ 1 ሲባዛ 3 ሲደመር 1/2 ሲባዛ በ6 ነው የሚሆነው። ኔጌቲቭ 1 ሲባዛ 3 ኔጌቲቭ 3 ይሆናል። 1/2 ሲባዛ በ6 ማለት 3 ነው የሚሆነው። ኔጌቲቭ 3 ሲደመር 3 0 ነው። ዩ ዶት ቪ 0 ነው። ዩ ዶት ቪ 0 ሆነ ማለት ኦርቶጎናል ነው ማለት ነው። ዲ ዩ 2 እና 6 ቢ ኔጌቲቭ 3 እና ኔጌቲቭ 9 ዩ ዶት ቪ ማለት 2 ታይምስ ኔጌቲቭ 3 ፕላስ 6 ታይምስ ኔጌቲቭ 9 ነው። 2 ታይምስ ኔጌቲቭ 3 ኔጌቲቭ 6 ይመጣል። 6 ታይምስ ኔጌቲቭ 9 ኔጌቲቭ 54 ይመጣል። ኔጌቲቭ 6 ፕላስ ኔጌቲቭ 54 ማለት ኔጌቲቭ 60 ይመጣል። ዩ ዶት ቪ ማለት ኔጌቲቭ 60 ነው የሚሆነው። ዲፈረንት ፍሮም 0 ስለሆነ ኦርቶጎናል አይደለም ማለት ነው። ፓራላል መሆኑን ደግሞ ቼክ ለማድረግ ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ 2 ስኩዌር ፕላስ 6 ስኩዌር ነው። ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ 40 ነው የሚሆነው። ስኩዌር ሩት ኦፍ 40 ማለት 2 ስኩዌር ሩት ኦፍ 10 ነው የሚሆነው። ማግኒቲዩድ ኦፍ ቪ ማለት ስኩዌር ሩት ኦፍ ኔጌቲቭ 3 ስኩዌር ፕላስ ኔጌቲቭ 9 ስኩዌር ነው የሚሆነው። ማግኒቲዩድ ኦፍ ቪ ማለት ስኩዌር ሩት ኦፍ 90 ነው የሚሆነው። ስኩዌር ሩት ኦፍ 90 ማለት 3 ስኩዌር ሩት ኦፍ 10 ነው የሚሆነው። ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ማለት ማግኒቲዩድ ኦፍ ዩ 2 ራዲካል 10 ነው። ማግኒቲዩድ ኦፍ ቪ 3 ራዲካል 10 ነው። ይሄን ስናበዛ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ማለት 60 ነው። ዩ ዶት ቪ ኔጌቲቭ 60 ነበር። ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ 60 ሆነ። ይሄ ማለት ዩ ዶት ቪ ማለት ኔጌቲቭ ኦፍ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ነው። ይሄ የሚያመለክተው ዩ እና ቪ ፓራላል ናቸው፣ ግን ኦፖዚት ዳይሬክሽን ናቸው። Question number 5. Find the angle between the two vectors 2i plus 3j and 5i minus 2j. Solution u አለን 2i plus 3j ነው። v አለን 5i minus 2j ነው። u dot v ማለት 2 times 5 plus 3 times negative 2 ነው የሚሆነው። 2 times 5 10 ነው። 3 times negative 2 negative 6 ነው። 10 minus 6 ማለት 4 ነው የሚሆነው። u dot v 4 ነው ማለት ነው። ማግኒቲዩድ ኦፍ u ማለት ስኩዌር ሩት ኦፍ 2 ስኩዌር ፕላስ 3 ስኩዌር ነው። ይሄ ስኩዌር ሩት ኦፍ 13 ይመጣል። ማግኒቲዩድ ኦፍ v ማለት ስኩዌር ሩት ኦፍ 5 ስኩዌር ፕላስ ኔጌቲቭ 2 ስኩዌር ነው። ማግኒቲዩድ ኦፍ v ስኩዌር ሩት ኦፍ 29 ይመጣል። u ዶት v ማለት ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ኮስቴታ ነው የሚሆነው። ከዚህ ኮስቴታ ማለት u ዶት v ሲካፈል ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ነው የሚሆነው። u ዶት v 4 አግኝተናል። ማግኒቲዩድ ኦፍ u ስኩዌር ሩት ኦፍ 13 አግኝተናል። ማግኒቲዩድ ኦፍ v ስኩዌር ሩት ኦፍ 29 አግኝተናል። ስኩዌር ሩት ኦፍ 13 ታይምስ ስኩዌር ሩት ኦፍ 29 ስኩዌር ሩት ኦፍ 377 ነው የሚሆነው። ኮስቴታ ማለት 4 ኦቨር ስኩዌር ሩት ኦፍ 377 ይመጣል። ቴታ ማለት ኮስ ኢንቨርስ ኦፍ 4 ኦቨር ስኩዌር ሩት ኦፍ 377 ነው የሚሆነው። 4 ኦቨር ስኩዌር ሩት ኦፍ 377 ማለት 0.206 ነው። ቴታ ማለት ኮስ ኢንቨርስ ኦፍ 0.206 ነው። አንግሉ የሚሆነው ቴታ ማለት 78.11 ዲግሪ ነው ማለት ነው። ሁለቱ ቬክተሮች መካከል ያለው አንግል በ2i ፕላስ 3j እና በ5i ማይነስ 2j መካከል ያለው አንግል 78.11 ዲግሪ ነው ማለት ነው።
ስድስተኛ ጥያቄ show that u minus v times u plus v equal to u square minus v square። ሶሉሽን ይሄ የሚለው u minus v times u plus v ከu square minus v square ጋር እኩል መሆኑን አሳየ ነው። u minus v times u plus v ማለት ይሄን ስንበት ነው u dot u ይሆናል ፕላስ u dot v ኔጌቲቭ v dot u ኔጌቲቭ v dot v ይመጣል ማለት ነው። ከዶት ፕሮዳክት ፕሮፐርቲ አንዱ ኮሚታቲቭ ፕሮፐርቲ ነው። u dot v እኩል ነው ከv dot u ማለት ነው። u dot v ሲቀነስ v dot u ማለት 0 ነው የሚሆነው ማለት ነው። ይሄ ይጠፋልናል ማለት ነው። u dot v ሲቀነስ v dot u ይጠፋል 0 ይሆናል ማለት ነው። እኩል ስለሚሆኑ ሁለቱ ኮሚታቲቭ ፕሮፐርቲ ስላላቸው ዶት ፕሮዳክቶች የሚቀረን u dot v ሲቀነስ v dot v ነው የሚሆነው። ከዶት ፕሮዳክት ፕሮፐርቲ u dot u ማለት u ስኩዌር ነው የሚሆነው። v dot v ማለት v ስኩዌር ነው የሚሆነው። ስለዚህ u dot u u ስኩዌር ይመጣል። v dot v v ስኩዌር ይመጣል። ይሄ ማለት u ስኩዌር ማይነስ v ስኩዌር ሆነ። ይሄው አመለከትን ማለት ነው። በብራኬት u ማይነስ v ታይምስ u ፕላስ v ማለት u ስኩዌር ማይነስ v ስኩዌር መጣ ማለት ነው። ሰባተኛ show that በብራኬት u ፕላስ ኦር ማይነስ v the whole square እኩል ይሆናል u ስኩዌር ፕላስ ኦር ማይነስ 2u dot v ፕላስ v ስኩዌር where u ስኩዌር equal to u dot u። ሶሉሽን ይሄ ማለት u ፕላስ ኦር ማይነስ v the whole square ማለት u ፕላስ ኦር ማይነስ v ታይምስ u ፕላስ ኦር ማይነስ v ማለት ነው። ይሄ የሚሆነው u ዶት u ፕላስ ኦር ማይነስ u ዶት v ፕላስ ኦር ማይነስ v ዶት u ፕላስ v ዶት v ይሆናል ማለት ነው። እዚህ ጋር u ዶት u ማለት u ስኩዌር ነው። v ዶት v ማለትም v ስኩዌር ነው። u ዶት v እና ደግሞ v ዶት u እኩል ነው የሚሆነው u ዶት u u ስኩዌር ይሆናል ፕላስ ኦር ማይነስ u ዶት v ፕላስ ኦር ማይነስ v ዶት u ሲሆን ማለት ፕላስ ኦር ማይነስ 2 ታይምስ u ዶት v ይሆናል ማለት ነው። v ዶት v ደግሞ v ስኩዌር ነው የሚሆነው። በብራኬት u ፕላስ ኦር ማይነስ v the whole square ማለት u ስኩዌር ፕላስ ኦር ማይነስ 2 ታይምስ u ዶት v ፕላስ v ስኩዌር መጣ ማለት ነው። Question number 8. Vectors u and v make an angle theta equal to 2 over 3 pi between them if magnitude of u equal to 5 and magnitude of v equal to 12. Then find a u dot v. Solution u dot v ማለት magnitude of u times magnitude of v times cos theta ነው የሚሆነው። ቁጥሩን ማስገባት ነው። ማግኒቲዩድ ኦፍ ዩ 5 ነው። ማግኒቲዩድ ኦፍ ቪ 12 ነው። ኮስ 2 ኦቨር 3 ፓይ 2 ኦቨር 3 ፓይ ማለት 120 ዲግሪ ነው። ኮስ 120 ኔጌቲቭ 0.5 ነው። ስለዚህ የሚሆነው 5 ታይምስ 12 ታይምስ ኔጌቲቭ 0.5 ይሆናል። 5 ሲባዛ 12 ሲባዛ በኔጌቲቭ 0.5 ማለት ኔጌቲቭ 30 ነው። ዩ ዶት ቪ ማለት ኔጌቲቭ 30 ነው ማለት ነው። ቢ በብራኬት ዩ ማይነስ ቪ ዶት ዩ ፕላስ ቪ ሶሉሽን ስድስተኛ ጥያቄ ላይ ይሄን ሰርተነው ነበር። ዩ ማይነስ ቪ ዶት ዩ ፕላስ ቪ ማለት ዩ ስኩዌር ሲቀነስ ቪ ስኩዌር ነው። ማግኒቲዩድ ኦፍ ዩ አለን 5 ነው። ማግኒቲዩድ ኦፍ ቪ 12 አለን። ዩ ስኩዌር ሲቀነስ ቪ ስኩዌር ማለት ማስገባባት ነው። 5 ስኩዌር ሲቀነስ 12 ስኩዌር 5 ስኩዌር 25 ነው። 12 ስኩዌር 144 ነው። 25 ሲቀነስ 144 ይሆናል። ይሄ ሲቀናነስ ኔጌቲቭ 119 ይመጣል። በብራኬት ዩ ማይነስ ቪ ዶት ዩ ፕላስ ቪ ማለት ኔጌቲቭ 119 ነው ማለት ነው።
ሲ በብራኬት ዩ ፕላስ ቪ ዶት ዩ ፕላስ ቪ ማለት ሶሉሽን ዩ ፕላስ ቪ ዶት ዩ ፕላስ ቪ ማለት ዩ ስኩዌር ፕላስ 2u ዶት ቪ ፕላስ ቪ ስኩዌር ነው። ዩ ስኩዌር ማለት 5 ስኩዌር ነው። 2 ታይምስ ዩ ዶት ቪ ማለት ዩ ዶት ቪ ማለት ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ ነው። 2 ዩ ዶት ቪ ማለት 2 ታይምስ ማግኒቲዩድ ኦፍ ዩ 5 ሲባዛ ማግኒቲዩድ ኦፍ ቪ 12 ሲባዛ ኮስ 2 ኦቨር 3 ፓይ ይሆናል ማለት ነው። ሲደመር ቪ ስኩዌር አለ 12 ስኩዌር ይሆናል ማለት ነው። 5 ስኩዌር 25 ነው። ይሄን ስናበዛ 2 ሲባዛ 5 ሲባዛ 12 ሲባዛ ኮስ 2 ፓይ ኦቨር 3 ማለት ኔጌቲቭ 60 ነው የሚሆነው። 12 ስኩዌር 144 ነው። 25 ሲቀነስ 60 ሲደመር 144 109 ነው። በብራኬት ዩ ፕላስ ቪ ዶት ዩ ፕላስ ቪ ማለት 109 ነው ማለት ነው። ዲ ማግኒቲዩድ ኦፍ 3u ፕላስ ቪ ሶሉሽን ማግኒቲዩድ ኦፍ 3u ፕላስ ቪ ማለት የሚሆነው ስኩዌር ሩት ኦፍ 3 ፕላስ ዩ ፕላስ ቪ ስኩዌር ነው የሚሆነው ማለት ነው። 3u ፕላስ ቪ ስኩዌር ስናደርገው ማለት 9u ስኩዌር ፕላስ 6u ዶት ቪ ፕላስ ቪ ስኩዌር ነው የሚሆነው ማለት ነው። ስለዚህ ይሄ ማለት ማግኒቲዩድ ኦፍ 3u ፕላስ ቪ ማለት ስኩዌር ሩት ኦፍ 9u ስኩዌር ፕላስ 6u ዶት ቪ ፕላስ ቪ ስኩዌር ነው የሚሆነው። ቁጥሩን ማስገባባት ነው። ዩ ዶት ቪ ማለት ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ ነው። ይሄን ስናስገባ 9 ታይምስ 5 ስኩዌር ነው የሚሆነው ሲደመር 6 ታይምስ ማግኒቲዩድ ኦፍ ዩ 5 ነው። ማግኒቲዩድ ኦፍ ቪ 12 ነው። ኮስ 2 ኦቨር 3 ፓይ ነው ፕላስ 12 ስኩዌር ነው። 5 ስኩዌር 25 ነው ሲባዛ በ9 225 ነው። 6 ታይምስ 5 ታይምስ 12 ታይምስ ኮስ 120 ዲግሪ ማለት ወይንም ኮስ 2 ኦቨር 3 ፓይ ማለት ኔጌቲቭ 180 ነው የሚሆነው ሲደመር 12 ስኩዌር ማለት 144 ነው። 125 ሲቀነስ 180 ሲደመር 144 189 ነው። ስኩዌር ሩት ኦፍ 189 ይሆናል ማለት ነው። ስኩዌር ሩት ኦፍ 189 ማለት 3 ስኩዌር ሩት ኦፍ 21 ነው የሚሆነው። ማግኒቲዩድ ኦፍ 3u ፕላስ ቪ ማለት 3 ስኩዌር ሩት ኦፍ 21 ነው ማለት ነው። ኩዌስችን ነምበር 9 given triangle with vertex A 1 5 B 2 2 and C 4 6 find the angle of BCA ትሪያንግሉን መጀመሪያ በኤክስ ዋይ ኮኦርዲኔት ፕሌን ላይ እናስቀምጠው። የፖይንት ኤ ኮኦርዲኔት ፖይንቱ ኤክስ 1 እና ዋይ 5 ነው። የቢ ኤክስ 2 ነው፣ ዋይ 2 ነው። ኮኦርዲኔት ፖይንቱ የሲ ደግሞ ኤክስ 4 ዋይ 6 ነው። ስናስቀምጠው ትሪያንግሉ እንደዚህ ነው የሚሆነው። ቨርቴክሶቹ ኤ ቢ ሲ ናቸው። የተጠየቅነው አንግል ኦፍ ቢሲኤ እቺኛዋን አንግል ነው። ቴታን በላት። የአንግልን ሲን የተጠየቅነው የአንግል ሲን የተጠየቅነው ቴታውን የቬክተር ሲኤ እና የቬክተር ሲቢን ዶት ፕሮዳክት ተጠቅመን ነው አንግል ቴታን ማግኘት የምንችለው። መጀመሪያ ቬክተሮቹን እንፈልግ። ቬክተር ሲኤ ማለት ኢኒሻል ፖይንቱ ሲ የሆነ ተርሚናል ፖይንቱ ኤ ነው። ስለዚህ ቬክተሮች ስንፈልግ ማቀናነስ ነው የሚሆነው። የኤክስ ኮምፖነንቱ ማለት 1 ሲቀነስ 4 ነው የሚሆነው። የዋዩ ደግሞ 5 ሲቀነስ 6 ነው የሚሆነው። ቬክተር ሲኤ ማለት ኔጌቲቭ 3 እና ኔጌቲቭ 1 ነው የሚመጣው። ቬክተር ሲቢ ማለት ኢኒሻል ፖይንቱ ሲ የሆነ ተርሚናል ፖይንቱ ደግሞ ቢ የሆነ ነው። 2 ሲቀነስ 4 እና 2 ሲቀነስ 6 ነው የሚሆነው። ይሄ ማለት ኔጌቲቭ 2 እና ኔጌቲቭ 4 ይመጣል። ሁለቱም ቬክተሮች አገኘን። ቬክተር ሲኤ እና ቬክተር ሲቢን ማለት ነው። ማግኒቲዩድ ኦፍ ሲኤ ማለት
ስኩዌር ሩት ኦፍ ኔጌቲቭ 3 ስኩዌር ፕላስ ኔጌቲቭ 1 ስኩዌር ነው የሚሆነው። ይሄ ማለት ስኩዌር ሩት ኦፍ 10 ነው የሚመጣው። ማግኒቲዩድ ኦፍ ሲቢ ማለት ስኩዌር ሩት ኦፍ ኔጌቲቭ 2 ስኩዌር ፕላስ ኔጌቲቭ 4 ስኩዌር ነው የሚሆነው። ይሄ ካልኩሌት ስናደርገው ስኩዌር ሩት ኦፍ 20 ይመጣል። ስኩዌር ሩት ኦፍ 20 ማለት 2 ስኩዌር ሩት ኦፍ 5 ማለት ነው። ቬክተር ሲኤ ዶት ቬክተር ሲቢ ማለት ኔጌቲቭ 3 ታይምስ ኔጌቲቭ 2 ፕላስ ኔጌቲቭ 1 ታይምስ ኔጌቲቭ 4 ነው የሚሆነው። ኔጌቲቭ 3 ታይምስ ኔጌቲቭ 2 6 ነው የሚሆነው። ኔጌቲቭ 1 ታይምስ ኔጌቲቭ 4 4 ነው የሚሆነው። 6 ፕላስ 4 ማለት 10 ነው የሚሆነው። ቬክተር ሲኤ ዶት ቬክተር ሲቢ ማለት ደግሞ ማግኒቲዩድ ኦፍ ሲኤ ታይምስ ማግኒቲዩድ ኦፍ ሲቢ። ከዚህ ኮስቴታ ማለት ቬክተር ሲኤ ዶት ቬክተር ሲቢ ሲካፈል ማግኒቲዩድ ኦፍ ሲኤ ታይምስ ማግኒቲዩድ ኦፍ ሲቢ ነው። ቁጥሩን ማስገባባት ነው የሚሆነው። ቬክተር ሲኤ ዶት ቬክተር ሲቢ ማለት 10 ነው። ማግኒቲዩድ ኦፍ ቬክተር ሲኤ ስኩዌር ሩት ኦፍ 10 ነው። ማግኒቲዩድ ኦፍ ቬክተር ሲቢ ማለት 2 ራዲካል 5 ነው። ኮስቴታ ማለት 1 ኦቨር ስኩዌር ሩት ኦፍ 2 ነው የሚሆነው። ቴታ ማለት ኮስ ኢንቨርስ ኦፍ 1 ኦቨር ስኩዌር ሩት ኦፍ 2 ነው። ኮስ ኢንቨርስ ኦፍ 1 ኦቨር ስኩዌር ሩት ኦፍ 2 ማለት 45 ዲግሪ ነው የሚሆነው። አንግል ቢሲኤ ማለት 45 ዲግሪ ነው ማለት ነው።